የህፃን ልጅ ጸጉር መላጨት ብዛቱንና ውፍረቱን ይጨምራልን? ዶክተር አብዱልአዚዝ አሊ ከሙራ መልቲ ስፔሻሊቲ ክሊኒክ የህፃናት ህክምና ስፔሻሊስት። እንግዲህ ብዙ ጊዜ እናቶች የጨቅላ ህፃንን ጸጉር ይላጫሉ። ዋናው የሚላጩበት ምክንያት ደግሞ የህፃኑን ጸጉር ያወፍራል፣ እንደዚሁም ደግሞ ብዛቱን ይጨምራል የሚል ነው። ነገር ግን ወደ ሳይንሱ ተመልሰን በምናይበት ጊዜ የህፃን ልጅ ጸጉር ብዛቱን እንደዚሁም ደግሞ ውፍረቱን የሚወስነው መላጨቱ ሳይሆን መሰረታዊ የሆኑ በዋናነት ዘረመል ነው፣ ወይም ደግሞ በዲኤንኤ ነው የሚሆነው። ሌሎች በተወሰኑ መልኩ ኮንትሪቢዩት ሊያደርጉ የሚችሉ ነገሮች ለምሳሌ የህፃኑ ልጅ የምግብ አመጋገብ፣ እንደዚሁም ደግሞ ጠቅላላ ጤንነት፣ እንደዚሁም ደግሞ ሌሎች ችግሮች ጸጉሩ አካባቢ ካሉ እነኚህ ሊሆኑ ይችላሉ። ነገር ግን በመላጨቱ ብቻ የሚመጣ ወይም ደግሞ የሚጨምር ነገር የለውም። ብዙ ጊዜ ግን እናቶች የሚሉን ምንድነው ስናየው ወፈረ የሚል ነው። ነገር ግን ያ የወፈረ የሚመስላቸው ጸጉሩ በሚላጭበት ጊዜ ቀጥ ቀጥ ያሉ ጸጉሮች ስለሚሆኑ ሲታዩ የወፈሩና እንደዚሁም ደግሞ የበዙ ይመስላሉ። ይሄ በሳይንስ የተረጋገጠ ነገር አይደለም። ስለዚህ መላጨታቸው ምንም የሚጠቅም ነገር የለውም። አንዳንዴ እንደውም የጸጉራቸው የህፃናቶች ጸጉር በጣም ለስላሳ ስለሆነ በተለይ ለኢንፌክሽን ሊጋለጡ ይችላሉ። በጣም ንጽህናው በተጠበቀ መልኩ ካላደረግ ነው። ለማንኛውም የህፃናት ማማከር አገልግሎት የምትፈልጉ ባዮዳታ ላይ ባስቀመጥነው ስልክ ልታገኙን ትችላላችሁ። እንደዚሁም ደግሞ በአካል መጥታችሁ ማግኘት ለምትፈልጉት አድራሻችን አንፎ ደንበል ከአንፎ መስጂድ 100 ሜትር ገባ ብሎ ታገኙናላችሁ። አመሰግናለሁ።